እንኳን ወደ ሉሲ ፊልም በደህና መጡ። ዛሬ በ2021 የወጣውን ከርብ የተሰኘውን አጭር ፊልም እንዳስሳለን። በፊልሙ መጀመሪያ ላይ አንዲት ሴት የሆነ የሲሚንቶ ወለል ላይ ራሷን ስታ ተኝታ የሚያሳይ ምስል እናያለን። ጣቷ በደም ተለውሷል፣ ጫማዎቿም በደረቅ ደም ቀልተዋል። ቢሆንም ግን ካለችበት ሁኔታ አንጻር ሲታይ ብዙም ጉዳት የደረሰባት አትመስልም። በተመሳሳይ ጊዜ ከፍተኛ ሞገዶች ወደ ዳርቻው ሲላተሙ የሚያሳዩ ምስሎች ይታያሉ። የሞገዶቹ መላተም ሴትዮዋ ባለችበት ቦታ ላይ የሚያስተጋባ የሚያስፈራ የጩኸት ድምጽ ይፈጥራል። ድምጹ በጆሮዋ ውስጥ ይጮሃል። በመጨረሻም ከነበረችበት ራሷን የመሳት ሁኔታ እንድትነቃ ያደርጋታል። መጀመሪያ ላይ ስትመለከት ከሲሚንቶ በስተቀር ምንም አይታያትም። ግራ ተጋብታ ለመጀመሪያ ጊዜ ስትንቀሳቀስ እጅግ አስከፊ ሁኔታ ውስጥ ራሷን ታገኘዋለች። በጣም ከፍተኛ በሆነ ቦታ ላይ ባለ ጠማማ ቅርጽ ያለው ግንባታ ጠርዝ ላይ ትገኛለች። ከግንባታው በታች ጥልቁ የጨለማ ባዶነት ነው። አንዲት የተሳሳተ እንቅስቃሴ አድርጋ ከጠርዙ ላይ ከወደቀች ሞቷ የተረጋገጠ ነው። ከዚህም በተጨማሪ ያለችበት ሁኔታ ለጥረቷ ምንም አይረዳትም። የግራ እግሯ ከሰውነቷ ስር ታጥፎ ተጭኗል። ወደ ውጪ የምትወጣበትም ምንም መንገድ የለም። መጀመሪያ ጠርዙን ስታይ እንደተጠበቀው ትደነግጣለች። ወደ ኋላ ለመመለስ ትሞክራለች። ሆኖም ግን እንቅስቃሴው ይበልጥ ወደ ታች ከማንሸራተት ውጪ ምንም አልረዳትም። ለሷ እድል ሆኖ እስካሁን አልወደቀችም። ነገር ግን መውደቋ የጊዜ ጉዳይ ብቻ መሆኑ ግልጽ ነው። መንሸራተቱ የግራ እግሯ ወደ ላይ እንዲንቀሳቀስ አደረገው። ይህም ክፉኛ አሰቃያት። በተጨማሪም በሻካራውና በጠንካራው ሲሚንቶ ምክንያት የእጇ መዳፎች ተላልጠዋል። የመትረፍ እድሏ ምንም ባይሆንም እንኳ ለህይወቷ በዝምታ እየጸለየች ትንፋሿ ይፈጥናል። ከዚህ በኋላ ተቀርቅራ ያለችበትን ግንባታ ሙሉ ለሙሉ እይታ እናያለን። ቦታውም የውሃ ኤሌክትሪክ ማመንጫ ጣቢያ ይመስላል። ከጠርዙ መራቅ ብትችል እንኳ ከበስተጀርባዋ ያለው ቀጥ ያለ ግድግዳ እንድታመልጥ አይፈቅድላትም። ነገር ግን በወቅቱ ግድግዳው የጭንቀቶቿ ሁሉ ትንሹ ነው። ያለችበትን ሁኔታ እየረገመች እያለ ከስር ካለው ጥልቁ ከፍተኛ የጦሩምባ ድምጽ ይሰማል። ድምጹ ያስደነግጣታል። መውደቁንም ይበልጥ አስፈሪ ያደርገዋል። ለጥቂት ጊዜ ካሰበች በኋላ ድምጹ በንፋስ ምክንያት መሆን አለበት ብላ ራሷን ታሳምናለች። ይህ ሐሳብ ለተወሰነ ጊዜ ቢያረጋጋትም ከሰከንዶች በኋላ ግን ይበልጥ ከፍተኛ የሆነ የጩኸት ድምጽ ይሰማል። ሴትዮዋ በብስጭት ወደ ሰማይ ተመልክታ ትጮኻለች። ከጥቂት ደቂቃዎች በኋላ ሁሉም ነገር ጭጭ ይላል። የምትሰማው ብቸኛው ነገር የፈጠነ ትንፋሿንና በሆነ መንገድ መትረፍ እንዳለባት የሚነግራትን በጭንቅላቷ ውስጥ ያሉትን ሐሳቦች ብቻ ነው። ዝም ብሎ መቀመጥ ውሎ አድሮ እንደሚገላት ታውቃለች። መንቀሳቀስ ደግሞ ወዲያውኑ ሊገላት እንደሚችልም ትረዳለች። ያም ሆኖ ግን አደጋውን ለመጋፈጥ ፈቃደኛ ናት። ራሷን ለማረጋጋት ጥቂት ረጅም ትንፋሾችን ከወሰደች በኋላ እጆቿንና ቀኝ እግሯን በሲሚንቶ ላይ አደላድላ በመያዝ ራሷን ለማዞር ትሞክራለች። ነገር ግን እቅዱ ተገላቢጦሽ ሆኖባት ይበልጥ ወደ ታች ትንሸራተታለች። አሁን በጠማማው ግንባታ መጨረሻ ጠርዝ ላይ ትገኛለች። ለመረጋጋት እየሞከረች ራሷን አጥብቃ ትይዛለች። ከጥቂት ሰከንዶች በኋላ እግሯን ለማቅናት የምታደርገው ሙከራ መተው እንዳለባት በመጨረሻ ተረዳች። ከጠርዙ ለመራቅ ያለው ብቸኛ መንገድ ባለችበት ሁኔታ ራሷን ወደ ላይ መሳብ ብቻ ነው። ነገር ግን መንሸራተቱ ከ10 እጥፍ በላይ አድክሟታል። መዳፎቿ በመላላጣቸው ምክንያት አሁን ክፉኛ እየደሙ ነው። ቀኝ እጇን ወደ ላይ አንስታ በደም ተጣብቀው የነበሩ ሁለት ጣቶቿን ትነጣጥላለች። ከዚያም እንደገና ወደ ላይ ለመውጣት ስትሞክር መዳፎቿ እንዳይንሸራተት ደሙን በጃኬቷ ላይ ትጠርጋለች። የመጥረጉ ሂደት እንኳ እጅግ የሚያሰቃይ ቢሆንም በድፍረት ትችለዋለች። ከዚያም ትንሽ እረፍት ለማግኘት በመመኘት ቁስሎቹን ትነፋባቸዋለች። ወደ ሞት የሚገፋትን የተሳሳተ እንቅስቃሴ እንዳታደርግ በመፍራት የትንፋሿ ንፋስ ደካማ ነው። ቀጣዩን እርምጃዋን ለረጅም ጊዜ ካሰላሰለች በኋላ በመጨረሻ ያልተጎዳውን እግሯ ወደ ላይ ታደርጋለች። ሰውነቷን በሚያሰቃይ የክብ እንቅስቃሴ ወደ ላይ ከፍ ስታደርግ በደም የተለወሱ መዳፎቿ ጠማማውን የሲሚንቶ ክፍል ወደ ታች ይገፋሉ። ለሷ እድል ሆነላት። በዚያ ጊዜ እቅዱ ይሳካላታል። ጥቂት ሴንቲሜትሮችም ወደ ላይ ትንቀሳቀሳለች። በእፎይታ ትንፋሿን ትተነፍሳለች። ራሷንም ለማረጋጋት ረጅም ትንፋሾቿን መውሰዷን ትቀጥላለች። አሁን መዳፎቿ በህመሙ ብዛት ሊደነዝዙ ደርሰዋል። ያም ሆኖ አንድ በአንድ ወደ ላይ እያነሳች ትተነፍሳለች።
ትተነፍስባቸዋለች። ተመሳሳይ እንቅስቃሴ ለማድረግ ብዙም ሳታስብ እንደገና ትንቀሳቀሳለች፣ ይበልጥም ወደ ላይ ትወጣለች። በመጨረሻም ሴትዮዋ መቃየት ትጀምራለች። ከስር ባለው ጠማማ ግንባታ ላይ የደም ፈለጎችን ታያለች። ነገር ግን በእይታዋ ውስጥ የራሷ አካል ያለ አይመስልም። ወደ መዳፎቿ ተመልሳ ወደ ደሙ ፈለግ ትመለከታለች። ትንፋሿን በከፍተኛ ሁኔታ መቆራረጥ ይጀምራል። አሁን ከጠርዙ በጣም ርቃለች። ከበስተጀርባዋም ቀጥ ያለ ግድግዳ አለ። በምንም አይነት ሁኔታ ወደ ላይ መውጣት እንደማትችል ግልጽ ነው። ነገር ግን በድንጋጤ ወቅት ቀጣይ እርምጃዋን ሳታመዛዝን እንደገና ለመውጣት ትሞክራለች። ጥቂት ወደ ታች ስትንሸራተት የችኮላዋን መዘዝ ወዲያውኑ ታገኘዋለች። ድንጋጤው ይበልጥ በከፋ ሁኔታ እንድትቃዥ ያደርጋታል። ወደ ታች ስትመለከት የደም ፈለጎቹ እየረዘሙ ሲሄዱ ታያለች። እንደገና ራሷን ደግፋ ለመያዝ ትሞክራለች። ነገር ግን ከፍተኛ ድምጽ ስትሰማ ትቆማለች። ወደ ደሙ ፈለጎች መለስ ብላ ስትመለከት ሌሎች ሁለት ተጨማሪ ምልክቶች መጨመራቸውን ታስተውላለች። አሁን ያላት አማራጮች ወይ የማይቀረውን ሞት መጠበቅ ወይም ደግሞ ተንቀሳቅሳ በፍጥነት ወደ ሞቷ መውደቅ ብቻ ነው። በጭንቅላቷ ውስጥ የሆነ ነገር የምታደርገውን ከቀጠለች በእርግጠኝነት እንደምትተርፍ ይነግራታል። ይህ የተሳሳተ መነሳሳት አእምሮዋ የሁኔታውን አሳሳቢነት መረዳት እንደተሳነው ያሳያል። ለማንኛውም ባለችበት ሁኔታ ውስጥ ሆና በግልጽ እንድታስብ አይጠበቅባትም። ብቸኛው ችግር የመትረፍ ፍላጎቷ ካሰበችው ጊዜ ቀድማ ወደ ጥፋቷ እንድትወድቅ ሊያደርጋት መቻሉ ነው። በሷ ቦታ ያለ ማንኛውም ሰው እስካሁን ተስፋ በሚቆርጥበት በዚህ ወቅት እርሷ ግን በድፍረት መዳፏን ወደ ላይ አድርጋ ትነፋበታለች። እንደገና ራሷን ወደ ላይ ለመግፋት ትዘጋጃለች። በአንድ ሰከንድ ውስጥ ብቻ ጥቂት ሴንቲሜትሮችን ያህል ተንሸራታ ወደ ታች ትወርዳለች። ሴትዮዋ በከፍተኛ መነሳሳት ያገኘችውን ርቀት የምታጣበት ሁኔታ ላይ አይደለችም። ከመቃየቷ ጋር ተያይዞ ድንጋጤዋ እየጨመረ ይሄዳል። ለሶስተኛ ጊዜ ወደ ደም ፈለጎቹ መለስ ብላ ስትመለከት በከፍተኛ ሁኔታ ረዝመው ታገኛቸዋለች። ድንገት አንድ የሚሰቀጥጥ የጩኸት ድምጽ ከበስተጀርባው ያስተጋባል። ሴትዮዋ ድምጹን ከጠርዙ በታች ካለው ጨለማ ሆኖ እንደሚጠራት እንደ ሞቷ ትቆጥረዋለች። እስካሁን ድረስ መዳፎቿ አልቀዋል። የሚላጥ ቆዳ እንኳ የቀራቸው አይመስልም። ሰማዩ በጭንቋ ላይ ይጮዋል፣ ያሾፍባታልም። ሴትዮዋ ግን ግድ ያላት አትመስልም። በመቀጠል ዝናብ መዝነብ ይጀምራል። አሁን ሁኔታው ከመቼውም ጊዜ በላይ የከፋ ሆኗል። በሲሚንቶ ላይ ያለው ውሃ እጅግ በጣም እንዲንሸራተት ያደርገዋል። ይህም የመትረፍ ዕድሏን ሙሉ በሙሉ ያጠፋዋል። በመጀመሪያዎቹ ጥቂት የዝናብ ጠብታዎች ዝም ብላ ወደ ሰማይ ትመለከታለች። በመጨረሻም እጣ ፋንታዋን የተቀበለች ትመስላለች። ዝናቡ እየበረታ ሲሄድ ሰውነቷ ቀስ በቀስ ወደ ጠርዙ መንሸራተት ይጀምራል። ራሷን ለመያዝ የምታደርገው ሙከራ ሁሉ ከንቱ ነው። መዳፎቿ አሁን ደምና ውሃ የተቀላቀሉበት ፈሳሽ እያፈሰሱ ነው። ሲሚንቶውን ሙጥኝ ለማለት የሚያስችል ምንም አይነት ኃይል የላትም። በመጨረሻ ሰከንድ እግሮቿ ከጠርዙ በላይ ይንጠለጠላሉ። በከፍተኛ ፍርሃትና ተስፋ መቁረጥ ውስጥ ሆና የመጨረሻውን ጩኸት ትጮኻለች። ፊልሙም ጥቁር በሆነ ስክሪን እና በሚሰቀጥጥ የንፋስ ድምጽ ይጠናቀቃል። ፊልሙ የሰው ልጅ በማንኛውም አስከፊ ሁኔታ ውስጥ ቢሆን እንኳ ለመኖር ያለውን ጥንካሬ ያሳያል። ሴትዮዋ የመትረፍ ዕድሏ ዜሮ በሚባልበት ሁኔታ ውስጥ እንኳ እጆቿ እስኪያልቁና ደም እስኪፈስ ድረስ ተስፋ ሳትቆርጥ የምታደርገው ጥረት የሰው ልጅ ውስጣዊ ጥንካሬ መገለጫ ነው። ፊልሙን ከወደዳችሁት ላይክ እና ኮመንት ማድረግ እንዳትረሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ።